ሽርክን የማያቅሰው የሚሰራው ሽርክ ራሱ ተውሂድ ነው የሚመስለው። ሙዝቤዲ ያ ረሱላህ የሚባለው በየመስጂዱ ሐሙስ አርሂቡ ነቢ አርሂቡ መርሐባ እያሉ ደግሞ ብድግ ይላል። ምን ነው ሲባል ነቢዩ ገብቶ ከወዳጆቻቸው ተጥለዋል ይላል። እንደዚህ አይነት ነገሮች አይሆንም። ተቅዋ ብሎ ማለት እዚህ ጋር ነው አሉ ያላህ ነቢ። ወዩሺሩ ኢላ ሰድሪሂ 3 መራት 3 ጊዜ አተቅዋ ሃሁና አተቅዋ ሃሁና አተቅዋ ሃሁና እያወቀ በኔ የቀጠፈ ሰው ፈሊየተበዋ መቃደሁ ሚነ ናር አሉ ነቢዩ። አላህ ብርሃንን ያላደረገለት ሰው ለሱ ብርሃን የለው። ሽርክን የማያውቅ ሰው የሚሰራው ሽርክ ራሱ ተውሂድ ነው የሚመስለው። ካህለ ሱና ውጭ ያሉ ሰዎች ቲክቶክ ላይ በግልጽ ወጥቶ የሚናገሩ ሰዎች እኮ ተውሂድ የሚሉ ሰዎች እነሱ ዘንድ ሙሽሪክ ናቸው። አያችሁ ሲቀላቀል አእምሮ ሲገለበጥ እንደዚህ ነው። በቃ ተውሂድ የሚሉ ሰዎች ሙሽሪኮች ናቸው ይላሉ። ይሄ አህባሾች፣ ተብሊጎች፣ ሌሎችም ፍርቃዎች ለምን ሙሽሪክ ሆኑ? የሽርክ መንገድ ስለሚከለክሉ። እነሱ ደግሞ ወደ ሽርክ እየተጣሩ አህለ ተውሂድ ናቸው። አይገርምም? ግን ምን አይነት ፍርድ እንደሆነ መውሊድ ከጨፈርክ የፈለከውን ነገር ብታደርግ የተውሂድ ሰው ነው፣ የጀነት ሙሽራ ነው። ከሴቶች ጋር ካልጨፈርክ ካልደነስክ አይሆንም። በቃ ይሄ አንተ ሙሽሪክ ነህ። ወአድለተ ኢብጣሊሂ ያለ ባጢል ስለመሆኑ መረጃ ወለቀድ ባአትና ፊ ኩሊ ኡመቲን ረሱላን አን ኢዕቡዱላህ ወጅተኒቡ ጣጉት ረሱሎችን ልከናል አለ። ሳንልክ አልተው ነው ማለት ምን የሚሉ ጣጉትን ራቁ፣ በቃ አላህን ብቻ አምልኩ የሚል የሽርክን ውዳቂነት ገልጫለሁ። ውዳቂ ነው ሽርክ። ወሸፋዓተ እንዲሁም ደግሞ ሸፋዓን ሸፋ አለ። ትክክለኛው ሸፋ የነቢያችን ዓለይሂ ሰላቱ ወሰላም ሸፋ አላህ እንዲሰጠን ነው ዱዓ የምናደርገው እኛ። አልመንፊያ ምትጣል ኹዝቤዲ ያ ረሱላህ የሚባለው በየመስጂዱ ሐሙስ አርሂቡ ነቢ አርሂቡ መርሐባ እያሉ ደግሞ ብድግ ይላል። ምን ነው ሲባል ነቢዩ ገብቶ ከወዳጆቻቸው ተጥለዋል ይላል። እንደዚህ አይነት ነገሮች አይሆንም። ሸፋ ወልሙስበተተ ምጽድቅም ደግሞ ሸፋ አለች። ጸዳቂ በቁርአን በሐዲስ የጸደቀች ኢጅማዕ ነው። ይሄ ሸፋ አለ። የአላህ ነብይ የተናገሩት አላህ ቁርአኑ ላይ የገለጸው አስባቦችን ወወሳኢል ሽርኪ የሽርክንም አዳራሽ ነገሮችን ጠቅሻለሁ። ዋንዋዑሁ አይነቶችንም ጠቅሻለሁ። ወአቅሳመሁ ክፍሎችንም ጠቅሻለሁ። ወአድራረሁ ጉዳቶችንም ጠቅሻለሁ። ወአታረሁ ፋናዎችን ውጤቱንም ጠቅሻለሁ ይላል። ወላ ሸከ አነ ተውሂደ ኑሩን ይወፍቅ ላሁ ለሁ መየሻ አላህ የፈለገውን ተውፊቁን ይሰጠዋል። ምን ዒባዲሂ ከባሪያዎቹ አላህ ለፈለገው ተውሂድን ይሰጠዋል። ወሽርከ ላሸከ አነ ሽርክ እንደማለት ነው። ሽርክ ዙሉማቱን ባዕዱሃ ፈውቀ ባዕድን እንደማለት ነው። ከፊሉ የከፊሉ ተደራራቢ የሆነ ጨለማ አለበት። ዩዘየኑ ሊልካፊሪን ለካህዲያን ይጌጥላቸዋል። ሲሰሩት በነበረው ጸያፍ በሆነ ነገር አላህ እንዲጌጥላቸው ያደርጋል። ፈለማ ዛጉ አዛገ ላሁ ቁሉበሁም አላላህ በጠመሙ ቁጥር አላህ ጥመታቸው ላይ እንዲጸኑ ያደርጋቸዋል፣ ይጌጥላቸዋል። ሊልካፊር ለካፊር ቃል አላሁ ተዓላ አላህ እንዲህ ይላል አወ መን ካነ መይተን የሞተ ሰው እኩል ነውን? የሞተ ማለት ቀልቡ የሞተ ማለት ነው። ፈአሕየይናሁ ከሞተ በኋላ ደግሞ ሕያውን ያደረግነው ሰው አይነት እኩል ነው እንዴ? ወጀዐልና ለሁ ኑረን ሕያው ካደረግነው በኋላ ደግሞ ኑር አደረግንለት፣ የተውሂድን ኑር የምሺ ቢሂ ፊናስ ሰዎች መካከል የሚሄድበት የሆነ ከመን መተሉሁ ምሳሌው እንደሆነ ሰው ነው እንዴ? ፊ ዙሉማት ጨለማ ላይ እንዳለ ሰው ነው እንዴ? ለይሰ ቢኻሪጅ ሚንሃ ከጨለማው ደግሞ የሚወጣ አይነት ሰው አይደለም። ከዛሊከ አላህ ልክ እንደዚሁ ዙይነ ሊልካፊሪን ለካዲያን ተጌጠላቸው ማካኑ ያዕመሉን ሲሰሩት የነበረው ስራ ይላል። ይህም ሱረቱል አንዓም 122ኛው ቁጥር ይላል። ፈመን ዩሪድ ላሁ አን የህዲየሁ የሽራህ ሰድረሁ ሊልኢስላም አላህ አላህ ሂዳያን ያሻለት ሰው ሂዳያን የፈለገለት ሰው እንሽራህ ሰድር ይሰጠዋል፣ ውስጡን ክፍት ያደርግለታል ይላል። ይሄም ሱረቱ አንዓም 125ኛው ቁጥር ላይ ነው። ቃል አላሁ ተዓላ አላህ በሌላም አለም ነሽራህ ለከ ሰድረከ አላቸው ለነቢያችን ዓለይሂ ሰላቱ ወሰላም ልብህን ክፍት አላረግንልህም እንዴ? እንሽራህ ሰድር አልሰጠንህም እንዴ? አላቸው ለነቢ ሙሐመድ ዓለይሂ ሰላቱ ወሰላም።
አው የአላህ ነብይ አለይሂ ሰላቱ ሰላም ልባቸው ከጸዳች ልባቸው ንጹህ ከሆነች ሰዎች በዋነኛነት ነምበር 1 የሚጠቀሱት የአላህ ነብይ ናቸው። የአላህን መልእክት የተሸከሙ የአላህን መልእክት በስነ ስርዓት ያደረሱ ስሜት ያልተከተሉ አሉባልታ ወሬ ቂል ወቃልን ያልተከተሉ በፍትህ የዳኙ በፍትህ ደግሞ የአላህ ሕግ ደንብ መሬት ላይ እንዲሰፍን ያደረጉ የአላህ ነብይ ናቸው። ለዚህ ሽራህ ሰድር ይፈልጋል። ሐጅ ለማድረግ ዘካ ለመስጠት ጾም ለመጾም መዚድ ለመስራት መድረሳ ለመስራት ዳዋ ለማድረግ ለማቅራት ለማስቀራት ሽራህ ሰድር ይፈልጋል። ሽራህ ሰድር የሌለው ሰው አይሆን። ዝም ብሎ ብርጭቆ እንደዚህ ተገልብጦ ከላይ ውሃ እንደሚደፋበት ነው፣ ከውጭ ነው የሚፈሰው። ኢማናችን ሲጨምርና ሲቀንስ ይሁት አንዳንዴ አዛን ከማለቱ 20 ደቂቃ 30 ደቂቃ ወይ 1 ሰዓት በፊት የኢማናችን ፓወር ይቀሰቀሰናል። ተነስተን አላህ የፈቀደልንን ከፈጅር ወይንም ደግሞ ከግዴታው ሰላት በፊት እንሰግዳለን፣ ዱዓ እናደርጋለን። ደስተኛ ሆነን ደግሞ ወደ ፈጅር እንሄዳለን። ፈጅርን ከሰገድን በኋላ የጧትና የማታ ዝክሮች እነሱን እንላለን። ደስተኛ ሆነን ደግሞ ወደ ስራችን እንገባለን። ይቀጥላል ቀን ሙሉ ኢማናችን ሲጨምር። ሲቀንስ ልባችን ሲደክም ደግሞ የመጀመሪያው ፍራሽ ነው፣ የመጀመሪያው ብርድ ልብስ ነው፣ ሌላ ሸክም በቃ ሌላ ቤት በላያችን የተሰራብን ይመስላል። ይሄ ኢንሽራህ ሰድር ይፈልጋል። ጌታችን ወይ ኢንሽራህ ሰድር ስጠን፣ ልባችንን ለዲንህ ግልጽ አድርግልን፣ የሚሆነው ቦታ አውልን፣ ማይሆነው ቦታ ደግሞ ጠብቀን ብሎ ዱዓ ማድረግ ይፈልጋል። ቃለ ተዓላ ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ማ ኩንተ ተድሪ መልኪታብ አላቸው። መልኪታቡ ቁርአን ምን እንደሆነ አታውቅም ነበር ክታብ አላቸው። ወለል ኢማኑ ኢማንንም አታውቅም። ወላኪን ጃአልናሁ ኑረን ነህዲ ቢሂ መን ነሻኡ ሚን ዒባዲና አላህ ኑሩን ልብህ ላይ አደረግን አላቸው ለነብዩ መሐመድ አለይሂ ሰላቱ ሰላም። በዚህ ኑር ደግሞ የፈለግነውን እንመራለን አላቸው። ወኢነከ ለተህዲ ኢላ ሲራጢን ሙስተቂም አንተ ወደ ቀጥተኛው ትመራለህ አላቸው። ይሄ ሂዳያቱል ኢርሻድ ነው፣ ማመላከት። ሂዳያቱ ተውፊቅ በአላህ እጅ ብቻ ነው ያለችው፣ አላህ ብቻ ነው የሚያውቃት። ይሄም ሱረቱ ሹራ 52ኛው ቁጥር ነው። النعمان بن بشير رضي الله عنهما قال سمعت رسول الله صلى الله عليه وسلم يا الله النبي عليه الصلاه والسلام سمعوا ይላል يقول سيلو الا وان في الجسد مضغه النبي የሰውነት ፓርት ላይ ትንሽ የቁራጭ አለች አሉ የአላህ ነብይ اذا صلحت صلح الجسد كله እሷ ከተስተካከለች ሰውነት ሁሉም ይስተካከላል። መስመር ይይዛል፣ ሁሉም ፓርት ይስተካከላል አሉ የአላህ ነብይ። وإذا فسدت فسد الجسد كله እሷ ደግሞ ከተበላሸች ሁሉም የሰውነት ፓርት ይበላሻል። አላ وهي القلب አሉ ነብዩ። ቀልብ ነች። ቀልቡ የሞተች የሆነችበት ሰው ወይ ቀልቡ የሞተ ሰው ለምንም አይሆን፣ ዝግ ነው የሚሆነው። ሙተፈቅ የሆነ ሐዲስ ነው፣ ቡኻሪና ሙስሊም የዘገቡት ሐዲስ ነው። በሌላኛው በቀልብ ዙሪያ አላህ ባወረደው ወይንም ደግሞ ቀደም ባየነው ቁርአን ዙሪያ የሚያጠነጥን የነቢያችን አለይሂ ሰላቱ ሰላም ሐዲስ አቡ ሁረይራ ረዲየላሁ ተዓላ ዐንሁ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ ነብይ ይላል አተቅዋ ሃሁና አሉ ነብዩ። ተቅዋ ብሎ ማለት እዚህ ጋር ነው አሉ የአላህ ነብይ። ويشير الى صدره 3 مرات 3 ጊዜ አተቅዋ ሃሁና አተቅዋ ሃሁና አተቅዋ ሃሁና። ይሄን ሐዲስ ደግሞ ገልብጦ የሚረዱ ሰዎች አሉ። ገልብጦ ተቅዋ ማለት እዚህ ውስጥ ነው፣ በእጅ የሚያዝ ነገር አይደለም። አጅነቢ አጨብጡ አትበሉ፣ ኢማን በውስጥ ነው። ምትበሉትን አጣሩ አትበሉ፣ ኢማን በውስጥ ነው፣ ነብዩ ብለዋል። ምትሰሙትን አበጥሩ አትበሉን፣ ኢማን በቀልብ ነው፣ ዝም ብሎ በዚህ በሚሰማ ነገር የሚጠፋ አይደለም ይላል የአላህ ነብይ አለይሂ ሰላቱ ሰላም። ኢኒ ላ ውሳፊሁ النساء አጅነቢ የሆነችን ሴት አልጨብጥም አሉ የአላህ ነብይ። እናታችን አይሻ አንድ ቀን የአጅነቢን እጅ ነክታ አታውቅም ትላለች። የአላህ ነብይ አጅነቢ የሆነችን ሴት መጥቶ አፈፍ ከማድረግ በጋለ ወስፌ ጭንቅላቱ ቢበሳ ይሻላል አሉ የአላህ ነብይ። ውስጥ ያለችው ከተስተካከለች ሰላህ الجسد كله አሉ ነብዩ። ሁሉም የሰውነት ፓርት ይስተካከላል። ልብህ ቀልብህ ስላልተስተካከለ ነው ወንጀል የምትሰራው። አጅነቢይ የምታየው ከአጅነቢይ ጋር እንደፈለክ 24 ሰዓት ውሸቱን የምትዋሸው፣ ቀጠሮ የምታፈርሰው፣ ጸያፍ የሆኑ ነገሮች ስለምትሰራው ውስጥ ስላልተስተካከለ። ውስጡ የተስተካከለ ሰው ይስተካከላል ያለው ነብይ። رواه مسلم إيه حديث إمام مسلم زكبوتال معاوية رضي الله تعالى عنه قال رسول الله صلى الله عليه وسلم من يريد الله به خيرا يفقهه في الدين. نبي الله خيرا يعشالت
ወይ ኸይርን ያሻላት የሆነች የአላህ ባሪያ በዲን ግንዛቤ ይሰጣቸዋል አሉ ነብዩ ሐላልነቱን ያቃሉ በደንብ ሐራምነቱን ያቃሉ ጸያፉን እንደ ጸያፍነቱን ያወግዙታል ይተነቀቁታል ያስተነቅቃሉ ሐላሉን ደግሞ እንደ ሐላልነቱ ይሰሩታል እንዲሰራ ያዛሉ መፍሁሙ ተቃራኒው አላህ ኸይር ያላሻለት ሰው ዲንን ያስገነዝበው ዝም ብሎ ሲሉ ሰምቼ ላለው ነብይ በሚል ይኖራል አማ አላህ ኸይር ያሻለት ሰው ዲኑን ቆም ብሎ አስቦ እንዲገነዘብ ያደርገዋል አሉ የአላህ ነብይ ይሄን ቡኻሪና ሙስሊም የዘገቡት ሐዲስ ነው የመጀመሪያው የቁርአን አንቀጽ አው መን ካነ መይተን ፈአህይናሁ ወጀዐልና ለሁ ኑረን አለ አላህ ኑር ለሚለው ነው ይሄን የቁርአን አንቀጽና የነብያችን አለይሂ ሰላቱ ሰላም ሐዲስ ያመጣውላችሁ ኑር አላህ ብርሃንን ሂዳያን ቀልቡ ላይ ያረገለት ሰው ቀልቡ ከሞተች ሰው አይነጻጸርም እስላምን በስነ ስርዓት እንዲረዳ ያደረገው ሰው እሱ ብርሃን ላይ ነው የተውሂድ ብርሃን የሚባለው ይሄ ነው ይላል አላህ ብርሃን ካደረገለት በኋላ የምሺ ቢሂ ፊናስ በሰው ልጆች መካከል የሚሄድ ማለት ምን ማለት ነው አንዳንዶቹ ሰዎች ሰላትን ተቶ ሲሄዱ እሱ ወደ መስጊድ ይዞ በብርሃን ይሄድበታል ወደ መድረሳ ይሄድበታል ሐጅ ያደርግበታል በሰው ልጆች መካከል ተቀላቅሎ የአላህን ትእዛዝ ይፈጽምበታል ማለት ነው የተወሰኑት ደግሞ የቂያማ ቀን ይዞት ይመጣል በሰዎች መካከል ኑራቸው ከፊት ለፊታቸው ይላል አላህ የተወሰኑት ደግሞ ሰው ልጆችን ጥሪ ያደርግበታል በሰው ልጆች መካከል ይሄድ ወደ እስላም ይጣራበታል ዝም ብሎ ይዞት አይቀመጥም ቤታ ለዓሊሞች ለዱዓቶች የሚሰጣቸው ብርሃን በራሳቸው ብርሃን ኪሳቸው ውስጥ ይዞ ወይ ልባቸው ውስጥ ይዞ ቤት ዘግቶ ሊቀመጡ አይደለም በሰው ልጆች መካከል እንዲዞሩ ነው አላህ እሱ ወዳለበት ኑር ሰዎች እንዲመጡ ያደርጋል ይሄ በብዛት አላህ ቁርአን ላይ ያወሳበት ነው አላህ ሱረቱል አስር ላይ ምን ይላል ወልዐስር ይላል አላህ በግዚያት ምዬ ነግራቸዋል ወይ በአስር ሰላት ምዬ ነግራቸዋል ኢነል ኢንሳን ለፊ ኹስር አለ አላህ የሰው ልጆች خسارة ላይ ናቸው አለ አላህ إلا الذين آمنوا يأمنوا سيكروا وعملوا الصالحات بقون يسروا سيكروا وتواصوا بالحق وتواصوا بالصبر على الله بحق يتمكاكروا سيكروا مالت دعوة يدربوا مالتهم من أقبان يالان النزا يأمنوا كأمنوا والا بقون يسروا كذابوا هلا بحق يتمكاكروا لسوا لجوش يدرسوا كذاب دمو تقستي يدربوا إلى الله ولتكن منكم أمة إلى الله كان أنت ما أكل شفراوش ينوروا على الله يدعون إلى الخير على الله وده بقوا يميتروا وده توحيدوا وده سنة وده عقيدة وده منهج السلف ميتاروا سويش ينوروا على ويأمرون بالمعروف وينهون عن المنكر حي من سوق ما كانت ينوري على الله وأولئك هم المفلحون إلى الله النزي ناتشو نسأل ميوتوت النزي ناتشو يميترفوت إلى الله سورة آل عمران 110 قطر لاين በሌላኛው የቁርአን አንቀጽ ቁል هذه سبيلي ይህ መንገዴ ነው ብለህ በላቸው አድዑ الى الله ወደ አላህ ጥሪ አደርጋለሁ ብለህ በላቸው በምን على بصيرة على علم በእውቀት እጣራለሁ ብለህ በላቸው እኔ ብለህ በላቸው ومن اتبعني እኔንም የተከተለኝ የሆነ ሰው ዳዕዋ የምናደርገው በምንድን ነው እያለ ነው አላህ على بصيرة በእውቀት وسبحان الله ለጌታዬ ጥራት የተገባው ይሁን وما انا من المشركين ከአጋሪዎችም አይደለሁም ብለህ በል አላቸው ይሄም ሱረቱ ዩሱፍ 108ኛው ቁጥር قال تعالى الى سبيل ربك ወደ ጌታህ መንገድ ተጣራ بالحكمة በጥበብ والموعظة الحسنة በጎ በሆነች ምክር ተጣራ وجادلهم بالتي هي أحسن ያቺ በጎ በሆነችዋ በቁርአን በሐዲስ ተከራከራቸው النحل 125ኛው ቁጥር ላይ ነው أنا عبد الله بن عمرو بن العاص رضي الله تعالى عنهما أن النبي صلى الله عليه وسلم قال بلغوا عني ولو آية نبيه አንድችን ማንቀጽ ብትሆን አድርሱ አሉ ያላህ ነብይ አንድ ሰው ስለ ሐጅ ጠንቅቆ ካወቀ ስለ ሐጅ ማስተማር አለበት ስለ ዑምራ ካወቀ ስለ ዑምራ ስለ ጋብቻ ድንጋጌዎች ካወቀ ስለ ጋብቻ ድንጋጌዎች ስለ መስጂድ ህግጋቶችና ደንቦች ካወቀ ስለ መስጂድ ህግጋትና ደንቦች ማውራትና መመየን አለበት ومن كذب علي متعمدا አሉ ነብዩ በእኔ ደግሞ እያወቀ የዋሻል ነብዩ ሳይሉ
ነብዩ ብለዋል እያወቀ በኔ የቀጠፈ ሰው فليتبوأ مقعده من النار አሉ ነብዩ መቀመጫውን ከጀሃነም ያመቻቻል የጀሃነም እሳትን ይቋደሳል ይያሉ ነው ይሄ ሐዲስ በብዙ ዘገባ ነው የመጣው ቡኻሪና ሙስሊም ዘግቦታል መጨረሻ ላይ የጠቀሰው ዙልምን ነው ከመመሰሉ في الظلمات على الله ጨለማ ላይ እንዳለ አይነት ሰው ይሆናል እንደ ኢማን ያለው ሰው አለ አይደለም ومن لم يجعل الله له نورا فما له من نور على الله الله ብርሃንን ያላደረገለት ሰው ለሱ ብርሃን የለው ብርሃንን ሊያገኝ አይችልም ይላል ይሄም ሱረቱ ኑር 40ኛ ቁጥር ሽርክ ንብርብር ጨለማ እንደሆነ ሲናገር ظلمات بعضها فوق بعض على الله የማታው ጨለማ የባህሩ ጨለማ የዳመናው ጨለማ ራስ በራሳቸው የተነባበሩ ናቸው ይላል